በ2011 የ19 ዓመት ወጣት ነበርኩ። ልቤ በትልቅ ህልም ተሞልቶ ነበር። የእስልምና ዕውቀት ለመማር፣ ታላቅ ዓሊም ለመሆን፣ ለራሴም ለህዝቤም ጠቃሚ ሰው ለመሆን እፈልግ ነበር። ከመንደሬ ለቅቄ ከሁለት ቅርብ ጓደኞቼ ጋር ወደ ትምህርት ጉዞ ጀመርን። እኛ ወጣቶች ነበርን። በልባችን እሳት ነበር። ወደፊት ለመሄድ ፍላጎት ነበረን። መንገዱ ግን ቀላል አልነበረም። ቤተሰብን መተው ከባድ ነበር። የምታውቀውን ህይወት ትተህ ወደ አዲስ ህይወት መግባት ፈተና ነበር። ግን ዕውቀት ለማግኘት መስዋዕትነት ያስፈልጋል። ወደ ትምህርት ቦታው ስንደርስ እውነተኛው ህይወት ተጀመረ። ገንዘብ አነሰ፣ ምግብ አነሰ፣ ምቾት አልነበረም። አንዳንድ ቀን በረሃብ እንተኛ ነበር፣ አንዳንድ ቀን በድካም እንተኛ ነበር። ግን ልባችን ደስ ይለው ነበር። ከሼኾች ፊት ቁጭ ብለን ቁርአን እንማር ነበር። ሐዲስ፣ ፊቅህ፣ አቂዳ እንማር ነበር። ቀን ከቀን ልቤ ይበራ ነበር፣ በሐሴት እሞላለሁ። ግን ህይወት ሁሌ አንድ መልክ አትሆንም። አንድ ቀን ሁሉም ነገር ተቀየረ። ጁምዓ ጠዋት ሻወር ወስጄ ንጹህ ልብስ ለብሼ መስጂድ ገባሁ። ዱዓ ሰግጄ ቁርአን ቀርቼ ዱዓ ማድረግ ጀመርኩ። በዚያ ጊዜ ታናሽ ወንድሜ ደወለልኝ። ስልኩን አነሳው። የነገረኝ ነገር ልቤን በጣም ሰበረው። በጣም የምወደው በጣም የማከብረው የቅርብ ጓደኛዬ አብሮ አደጌ እንዳረፈ ነገረኝ። በጣም ደነገጥኩ። አልተዘጋጀውም ነበር። ያን ዜና ልቤ መቀበል አልቻለም። አንዳንድ ሰው ሞትን ዜና እንደሆነ ያስባል። ግን አንተ የምትወደው ሰው ሲሞት ከሱ ጋር የነበረው ቀኖች፣ ሳቁ፣ ትዝታዎቹ፣ ተስፋዎቹ ሁሉ ይታወሱሃል። በዚያ ጊዜ ህይወትን ጠላኋት። ተደናገጥኩ። ሁሉም ነገር ተበተነብኝ። ምን እንደማደርግ አላውቅም። ከዚያ ጋር በተመሳሳይ ኮቪድ-19 መጣ። ዓለም ተዘጋጅ፣ ትምህርት ተቋረጠ። እኛም ወደ መንደራችን ተመለስን። እኔ በውስጤ ቀድሞም ተሰብሬ ስለነበር ከዚያ በኋላ ወደ ቤት መመለስ ደግሞ ሌላ ከባድ ነገር ሆነብኝ። ከዚያ በኋላ ዲፕሬሽን ውስጥ ገባሁ። ሰውነቴን ታመመ። ለ4 ወራት ታምሜ ቆየሁ። በዚያ ወቅት አእምሮዬ ዝሎ ነበር፣ ልቤም ደክሞ ነበር። ስለዚህ አንድ ውሳኔ ወሰንኩ። እንዲሁ ሁኜ ከምሞት እስኪ ትንሽ ልረፍ፣ ሁሉን ለጊዜው ልተው፣ ራሴን ልሰብስብ ብዬ ንግድ ጀመርኩ። ልቤን ከኔጋቲቭ ሐሳቦች ለማውጣት የተለያዩ የልብ ወለድ፣ ፊክሽን እንዲሁም ኢንተርቴይንመንት መጽሐፍትን ማንበብ ጀመርኩ። ፊልሞችን ማየትና ከጓደኞቼ ጋር ቺል ማድረግ፣ መዝናናት ጀመርኩ። ግን አንድ አደገኛ ነገር በቀስታ እየተከሰተ ነበር። የዒልም ጉዞዬን አቆምኩ። ከዲን ራቅኩ። ከእስቲቃማ ወጣሁ። ብዙ ስህተቶች ውስጥ ገባሁ። ብዙ ወንጀሎች ሰራሁ። ይህን ለመናገር ቀላል አይደለም፣ ግን እውነት ነው። ሰው በአንድ ቀን ብቻ ድንገት አይወድቅም፣ በቀስታ ነው የሚወድቅ። ሲርቅ አያስተውልም። ሆኖም ግን አንድ ነገር አልዘነጋሁ። በአላህ ምህረት ተስፋ አልቆረጥኩም። በህልሜ ተስፋ አልቆረጥኩም። በውስጤ አንድ ድምፅ ሁሌም አለ። እንደገና ትመለሳለህ፣ እንደገና ትጀምራለህ ይለኛል። የቆምክበት ቦታ የመጨረሻ አይደለም ይለኛል። ዛሬ ለወጣቶች ማለት የምፈልገው ይህን ነው። ፈተና ሲመጣ ራሳችሁን አትጣሉ። የምትወዱትን ሰው ብታጡም ህይወትን አትጣሉ። ህልማችሁን ለጊዜው ብታቆሙም ትቅበሩት። ከዲን ብትርቁም ወደ አላህ ተመለሱ። ወንጀል ብትሰሩም ተስፋ አትቁረጡ። እኔ ዳግም እጀምራለሁ፣ ከዜሮ ጀምራለሁ፣ ከቆምኩበት ቦታ እቀጥላለሁ። ምክንያቱም መውደቅ መጨረሻ አይደለም፣ ተስፋ መቁረጥ ነው መጨረሻ። አላህ ወደ እርሱ ይመልሰን፣ በልባችን ያጽናን፣ ያልጀመሩትን ያስጀምርልን፣ የቆሙትን ደግሞ ያስነሳልን። ላይክ፣ ሼርና ሰብስክራይብ አድርጉና በቀጣይ ቪዲዮ እንገናኛለን ኢንሻአላህ።